could be chasing dreams. We know what's right. ብዙ የዘመን መልኮች ይታዩኛል። አንዳንዴ በጨዋታ መሃል ወዳጆች ብትችልና ቢሆንልህ የሆነ ዘመን መርጠህ ኑር ቢባል መቼን ትመርጣለህ ይሉኛል። ሁሌም ምኞቴ ታዲያ ከ1960 እስከ 70ዎቹ መጨረሻ ያለው ዘመን ነው። ባለቀለም የጊዜ መልክ ያለበት ዘመን ይመስለኛል። እንደ ፈንክና ሮኬን ሮል ያሉ የሙዚቃ ስልቶችና የዜማ ለዛዎች፣ ብዙ ዲጂታል መደባበስ ያልበዛባቸው ፊልምና ፎቶግራፎች፣ የባለቀለም ፋሽን አብዮት፣ ብዙ ነገር ላይ ነው ውዴታዬ። በዋናነት ግን ቀለማዊ ዘመን ነበር። ቀለም እወዳለሁ። አሁን ላይ ሆኜ ደግሞ እንደዛ ለመኖር እሞክራለሁ። አንዳንዴ ከዘመኔና ከእድሜያቸውቼ የተለየው እስኪመስለኝ ድረስ አለባበሴ፣ የቀለም ምርጫዎቼ፣ ለጆሮ የሚጣፍጡ ሙዚቃዎች፣ የማዜምበትና የማወራበት ቅርጽና ለዛው ራሱ በብዙ የተኮረጀው ከቀደመው ዘመን ይመስለኛል። የምሰራቸው ቪዲዮዎች ቀለም የበዛባቸው እንዲሆኑ እፈልጋለሁ። አለባበሴ የዘመኑን ግራጫ መልክ ጥሶ እንዲወጣ ነው መሻቴ። አሁን ላይ ታዲያ ዘመኑ ያመጣብን እብደት ባለቀለም የሚለብሱ ሰዎችን ሌላ ፍረጃ ውስጥ እየከተተ ቢሆንም ቪዲዮዎቼ ላይ ባለቀለም ካልሲዎቼን አይተው ሀሳብ የሰጡኝ ሰዎች ለዚህ ምስክር ናቸው። ያለዋቂ ፍረጃው በአይነት ነው መቼስ። የዮናስ ኪዳኔ አትበይኝ የሚል ዘለግ ያለ ግጥም ላይ እነዚህ አንጓዎች ትዝ ይሉኛል። አየሽ እዚህ ሀገር ከንቱ ፍረጃ አለ፣ አማኝ ሁሉ አክራሪ፣ ሙስሊሙ አሸባሪ፣ ጉራጌ ቋጣሪ፣ ትግሬ ሁሉ ወያኔ፣ ወጣቱ ወመኔ፣ አማራው ነፍጠኛ፣ ደርግ ሁሉ ግፈኛ ናቸው እያስባለ ቁልቁል የሚነዳን ጭፍን ጥላቻ አለ። We can make it better. ታሪክ ነገር እወዳለሁ። የምሰራቸው ቪዲዮዎች በቀለማቸው የሚሸከሙት ተስፋና ብርሃን የማነሳቸውን ሀሳቦችና ታሪክ ነገራዎች እንዲገሩልኝ ይፈልጋሉ። ልሙጡን ዓለም ቀለም ስቀባው ደስ ይለኛል። የኤዲቲንግ ግብሩ ቀለም ቀቢን ይመስላል። የአሁኑን ዘመን ምስል እንደ ቀድሞው ዘመን እንደ 1970ዎቹ ድምቀት መስጠት፣ እንደነ ፉጂ፣ ኮዳክ እና አግፋ የፊልም ዘመን ያለ ቀለም። አሁን ላይ ብዙዎቹ ዲጂታል ካሜራዎች ዘምነዋል፣ ስልኮቻችንን ጨምሮ። ሎግ ወይም ቀለም አልባ ልሙጥ ፎርማት ያለው ቪዲዮ መቅረጽ ይቻላል። ኋላ ላይ ኤዲቲንግ ላይ እንዳሸን አድርገን ቀለማ ቀለሙ እንድናሽሞንም ነው። እንደዛ ነው የኔም ቪዲዮዎች የሚቀርጹት። ኤዲት ሳደርጋቸው ነው ምስሎቹ ነፍስ የሚዘሩት። ቪዲዮ ኤዲት ሳደርግ ቀለማቱን ለማስተካከል ዲሃንሰር የተባለ በጣም ጥሩ የሆነ ፕለጊን እጠቀማለሁ። እነዚህን ልሙጥ ምስሎች ነፍስ የሚዘራባቸው እሱ ነው፣ ባለቀለም የሚያደርግልኝ። በፕሮፌሽናል የፊልም ባለሙያዎች የተቀመሩ የፉጂና የኮዳክ ፊልም ቀለማትን የኔ ዘመን ላይ ያመጣ። ዛሬ ደግሞ የዚህ ቪዲዮ ስፖንሰር ነው ዲሃንሰር። እንሞክረው የምትሉ ሙያችሁ ኮንተንትና ፊልም ሰሪ ሆናችሁ ዳውንሎድ አድርጋችሁ ብታዩት ባይ ነኝ። የስፖንሰር ማስታወቂያ ብቻ ሳይሆን ተጠቅሜ የወደድኩት ፕለጊን ስለሆነ ነው አጠንክሬ መናገሬ። እንደ ምስክርነት ውሰዱት። ለሁሉም የኤዲቲንግ ሶፍትዌሮች የተሰናዳ ፕለጊን ነው። ለአዶቤ፣ ዳቪንቺ እና ፋይናል ከት የሚሆን ሞክራችሁ ከወደዳችሁ ደግሞ ሚኪ ማክ የሚለውን ኮድ በመጠቀም የ10% ቅናሽ ታገኛላችሁ።